ለብዙዎቻችን ተስፋ ለበርካታ በጣራ ስር የተሸሸጉ ችግረኞች ደግሞ ደራሽ ወንድም የሆነው ሰይፉ ፈንታሁን በሀገራችን ሚዲያ ታሪክ ውስጥ ለሩብ ምዕተ ዓመት ከ25 ዓመታት በላይ ያለመታከት ደከመኝ ሰለቸኝ ሳይል ህዝብን ሲያዝናናና ሲያስተምርና ሲያስታርቅ ያኖረ ሰው ቢኖር ያለ ጥርጥር ሰይፉ ፈንታሁን ነው። ሰይፉ ሚዲያ ላይ የሚታይ ጋዜጠኛና አቅራቢ ብቻ አይደለም። ለብዙዎች ተስፋ ለበርካታ በጣራ ስር የተሸሸጉ ችግረኞች ደግሞ ደራሽ ወንድም ነው። በቅርቡ እንኳን በርካታ አድናቂዎቻቸውን ያሳዘነውን የተለያዩትን ወጣት ድምፃውያንን ቤትንና ሀብትሽን በሾው ላይ አቅርቦ የነበራቸውን ቅሬታ ፈቶ በማስታረቅ ልጆቻቸውን አብረው እንዲያሳድጉ ትልቅ ድርሻውን ተወጥቷል። ይህ ደግሞ ካንዱ ማሳያ ጥቂቱ ነው። በርካታ ተለያይተው የነበሩ ፍቅረኛሞችንና ባለትዳሮችን አወያይቶ የብዙዎችን ትዳር ታድጓል። አንድ ወዳጄ የላከልህ ነው እያለ ከራሱ ኪስ አውጥቶ የብዙዎችን እጥረት የሸፈነ በገንዘብ ምክንያት የከፋቸውን በርካታ አርቲስቶችንና ወገኖችን ሳቅ የተካ ቀን ሰው ነው። በሀገራችን ቁጥር 1 የሆነውን ሰይፉ ሾው ለዓመታት በስኬት ሲመራ ማንኛውም እንግዳ በራሱ ሙድ አውርቶ ቶሎ የመግባባትና የሰዎችን ልብ የማሸነፍ ድንቅ ብቃት አለው። ሰይፉ ደግ ነው፣ አራዳና ጨዋታ አዋቂ ነው። ከሁሉም በላይ ደግሞ ለሀገር ትልቅ ባለውለታ የሆነ ሰው ነው። ሰይፉ ፈንታሁን ገና በልጅነቱ ለስነ ጽሑፍ፣ ለጋዜጠኝነትና ለተዋናይነት ትልቅ ዝንባሌ ነበረው። በየሳምንቱ የሚወጡ ጋዜጦችንና መጽሔቶችን አጥብቆ ያነብ፣ በትምህርት ቤት የኪነ ጥበብ ክበባት ውስጥም ንቁ ተሳታፊ ነበር። ሰይፉ በአንድ ጀንበር ታዋቂ አልሆነም። የህይወት ጉዞ በበርካታ ውጣ ወረዶችና ጥረቶች የታጀበ ነበር። በሙያው መጀመሪያ አካባቢ አዝናኝና የለበጣ ጽሑፎችን ለተለያዩ ጋዜጦችና መጽሔቶች በማዘጋጀት ያቀርብ ነበር። በትናንሽ አዳራሾችና መድረኮች ላይ በመገኘት ህዝብን ለማሳቅ ስታንዳፕ ኮሜዲዎችን በመስራትና ዝግጅቶችን በመምራት የመጀመሪያ ልምዶቹን ሰብስቧል። የሰይፉ ስም በሰፊው በህዝብ ዘንድ መታወቅ የጀመረው በራዲዮ ጋዜጠኝነት ስራው ነው። በኢትዮጵያ የመጀመሪያዎቹ ኤፍኤም ራዲዮ ጣቢያዎች ሲከፈቱ ሰይፉ አዲስ አቀራረብ ይዞ ብቅ አለ። በተለይም ከዋቂው ጋዜጠኛ ታዲዮስ ታደሰ ጋር በታዲያስ አዲስ ኤፍኤም 102.1 ያቀርብ የነበረው ፕሮግራም ከፍተኛ ተደማጭነትን አተረፈለት። ሀገራዊ ጉዳዮችን፣ የዕለት ተዕለት የህዝብ ህይወትንና ባህላዊ ነገሮችን በሳቅና ደስ ባለ አቀራረብ የማቅረብ ብቃቱ የብዙዎችን ልብ ማረከ። ሰይፉ ኦን ኢቢኤስ በ2006 ዓ.ም ገደማ በኢቢኤስ ቲቪ ላይ የተጀመረው የምሽት ጨዋታና ቃለ መጠይቅ ፕሮግራም በኢትዮጵያ ሚዲያ ታሪክ ውስጥ አዲስ ምዕራፍ ከፈተ። ፕሮግራሙ በኢትዮጵያ ውስጥ የመጀመሪያው እና ትልቁ የዚህ አይነት ዝግጅት ሲሆን ሰይፉን በኢትዮጵያና በስደት ባለው ህዝብ ዘንድ አቻ የሌለው ተወዳጅነት አጎናጽፎታል። ከዝግጅት አቅራቢነት በተጨማሪ በበርካታ የቴሌቪዥን ድራማዎችና እንደ ሲራክ ባሉ ታዋቂ የኮሜዲ ፊልሞች ላይ በተዋናይነት ተሳትፏል። ሰይፉ ፈንታሁን ያገባና የልጆች አባት ነው። ምንም እንኳን በስክሪን ላይ በጣም ጨዋታ አዋቂ እና ተጫዋች ቢሆንም በግል ህይወቱ በጣም ዝምተኛ፣ ቤተሰቡን የሚወድና የግል ህይወቱን ከሚዲያ እይታና ከውዝግቦች አርቆ የሚኖር ሰው ነው። የሰይፉ ፈንታሁን የህይወት ታሪክ ከካዛንችስ ሰፈር ልጅነት ተነስቶ በፍላጎት በጽናትና በፈጠራ በኢትዮጵያ ሚዲያ ታሪክ ውስጥ ትልቅ ተጽዕኖ ፈጣሪ ለመሆን የበቃበት አነቃቂ ጉዞ ነው። ስለ ሰይፉ ፈንታሁን በይፋ ከሚታወቀው የስክሪን ህይወቱ ባሻገር ከቅርብ ወዳጆቹ፣ ባልደረቦቹና በየጊዜው በሚሰጣቸው ቃለ መጠይቆች የወጡ ብዙ ያልተወሩና ብዙ ህዝብ የማያውቃቸው አስደናቂ እውነታዎች አሉ። ከካሜራ ጀርባ ያሉ የበጎ አድራጎት ስራዎች፣ በፕሮግራሙ ላይ እርዳታ ለሚሹ ሰዎች ድጋፍ ሲያሰባስብ የሚታወቀው ሰይፉ ከካሜራና ከማህበራዊ ሚዲያ እይታ ውጭ በሚስጥር የሚያደርጋቸው በርካታ ደግነቶች አሉ። የህክምናና የቤት ድጋፍ፣ የቅርብ ጓደኞቹና ባልደረቦቹ እንደገለጹት ችግር ላይ ለወደቁ አርቲስቶችና ወዳጆቹ በይፋ ሳይናገር ህክምናቸውን የመሸፈን፣ የቤት ክራይ የመክፈልና አልፎም ቤት እስከ መግዛት የደረሰ በጎነት ያደርጋል። ከታዋቂው አርቲስት ነጻነት ወርቅነህ ጋር የነበረው ሚስጥራዊ ደግነት፣ አርቲስት ነጻነት ወርቅነህ በህይወት በነበረበትና ከባድ የጤና የኢኮኖሚ ውጣ ውረድ ውስጥ በነበረበት ወቅት ሰይፉ ያለምንም ማስታወቂያ በሚስጥር ከጎኑ በመቆም ትልቅ የገንዘብና የሞራል ድጋፍ ያደርግለት እንደነበር ከተወሰኑ አጋጣሚዎች አንዱ ነው። የመጀመሪያ ስራዎቹና አስቸጋሪው የህይወት መጀመሪያ አሁን ካለበት የስኬት ማማ ላይ ከመድረሱ በፊት ሰይፉ ከባድ የህይወት ፈተናዎችን አሳልፏል። የሥራ መጀመሪያዎች በወጣትነቱ ሚዲያ ውስጥ ከመግባቱ በፊት የቀልድ ጽሑፎችን ለጋዜጦች በመሸጥ እንዲሁም በትናንሽ መድረኮች ላይ ህዝብ ለማሳቅ በሚደረጉ ጥረቶች አነስተኛ ክፍያዎችን እየተከፈለ ነው ጉዞውን የጀመረው። ጽናትና ተስፋ አለመቁረጥ
በሬዲዮ ስራው መጀመሪያ አካባቢ በርካታ በሮች ተዘግተውበት የነበረ ቢሆንም በየቀኑ አዳዲስ የፈጠራ ሐሳቦችን ይዞ በመመላለስ ነው የራሱን ቦታ ማግኘት የቻለው። የህግና የፍርድ ቤት ውዝግቦች ከስክሪን ጀርባ በ2008 ዓመተ ምህረት አካባቢ በታዲያስ አዲስ ሬዲዮ ላይ በነበረው ዝግጅት በአንድ በሂደት ላይ በነበረ የቅጅ መብት ክስ ላይ የሰጠው አስተያየት የፍርድ ቤትን ክብር ነክቷል በሚል ክስ ተመስርቶበት እስከ ታሰረበትና በዋስ እስከወጣበት ድረስ ብዙዎች አያውቁም ነበር። የቃለ መጠይቆች ሚስጥር በሰይፉ ኦን ኢቢኤስ ፕሮግራም ላይ ከእንግዶቹ ጋር የሚደረገው ጨዋታ ሙሉ በሙሉ ድንገተኛ የሚመስል ቢሆንም ሰይፉ ከቃለ መጠይቁ በፊት ከእንግዶቹ ጋር ለሰዓታት በመጫወት የስነ ልቦና ዝግጅት ያደርጋል። አለመመቸት በሚፈጠርበት ወቅት አንዳንዴ እንግዶች በሚናገሩት ነገር መድረኩ ሲጠበብ ወይም ያልተጠበቀ ውዝግብ ሲነሳ ፕሮግራሙ አየር ላይ ከመውጣቱ በፊት በኤዲቲንግ ሰዎችን ከማሳጣት ይልቅ ክብርን በሚጠብቅ መልኩ እንዲሰረዙ የሚያደርግበት አሰራር አለው። የግል ህይወቱን ከሚዲያ የመለየት ጥበብ በቀን በሚሊዮን የሚቆጠሩ ሰዎች የሚያዩትና የሚያዳምጡት ሰው ቢሆንም የቤተሰቡንና የግል ህይወቱን ሙሉ በሙሉ ከማህበራዊ ሚዲያ ብርሃን ይደብቃል። የልጆቹንና የባለቤቱን ህይወት ከካሜራ ውጭ ማድረግ መቻሉ በብዙ አርቲስቶች ዘንድ እንደ ትልቅ ብልሃት ይታያል። እንደ ሰይፉ ያሉ ለሰው ልጅ አሳቢ የሆኑ ደጋግ ሰዎችን ፈጣሪ ያብዛልን። ለሀገራችን ላበረከተው ትልቅ አስተዋጽኦም እንደ ሀገር የኒሻን ሽልማትና ትልቅ ክብር ይገባዋል ተብሎ ይታመናል። ፈጣሪ ረጅም ዕድሜ ጤናና ሰላም ከነመላው ቤተሰብህ ይስጥህ። በመጨረሻም የቬሮኒካ አዳነ የጤና ሁኔታ። ተወዳጇ ድምፃዊ ቬሮኒካ አዳነ በገጠማ ድንገተኛ የጨንጓራ ህመም ምክንያት በሆስፒታል የሕክምና እርዳታ ስትከታተል ቆይታ አሁን ላይ ወደ ቤቷ መመለሷን ገልጻለች። አርቲስቷ እንዳብራራችው ለአዳዲስ ስራዎች ዝግጅት እና ከሰዎች ከቀረቡላት የአካል ብቃት አስተያየቶች በመነሳት በድንገት የጀመረችው ያልተመጣጠነ የአመጋገብ ለውጥ ለጽኑ የጨንጓራ ህመም አጋልጧታል። አሁን ላይ ሙሉ በሙሉ በማገገም ላይ የምትገኘው ቬሮኒካ በችግሯ ጊዜ ከጎኗ ለነበሩና ስጋታቸው ለገለጹ አድናቂዎቿና ወዳጆቿ ምስጋናዋን አቀርባለች።